አርብ ስቅለት ወይም የድህነት ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርብ ስቅለት የዕዳ ደብዳቤያችንን በጌታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድህነት ቀን ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ማቴዎስ ምዕራፍ 27 ከቁጥር 1 እስከ 57። አይሁድ ይህን አጥፍተዋል የሚሉት ነጥብ ሳይኖራቸው ነውና ጌታችን ለፍርድ ያቀረቡት ጲላጦስ እነርሱ ወደ ተሰባሰቡበት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደል ምንድን ነው ሲል በጠየቃቸው ጊዜ በቂ ምላሽ አላቀረቡም። ክፉ የሠራ ባይሆንስ ወደ አንተ ባላመጣ ነው ነበር በሚል የሸፍጥ ቃል ሲያጉረመርሙ ጲላጦስ መልሶ እኔ ምንም ጥፋት አላገኘሁበትም፣ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ኦሪት ይትቅትል ብእሴ ጻድቀ ወኃጥእ ኢታህዩ ጻድቅን ሰው አትግደል ኃጥኡንም ከፍርድ አታድን ትላለችና እኛስ ማንንም ልንገድል አልተፈቀደልንም ብለዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እስከ 41። ይኸውም መንፈስ ቅዱስ በሕጋችን ጻድቀ ባሕሪን ክርስቶስን መግደል አይገባንም፣ ሙሉ በሙሉ ጥፋተኞች ነን ሲያሰኛቸው ነው። በኋላም እርሱ ሞቶ ዓለምን ይድን ዘንድ ወደ ምድር መጥተዋልና ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጥፋቱ ሞት ተፈረደበት። ስለዚህም ገርፈው ሰቀሉት። ጌታችን ሲሰቀልም የሚከተሉት 7 ተአምራትን ተፈጽመዋል። አንደኛ ፀሐይ ጨለመች። ሁለተኛ ጨረቃ ደም ሆነች። ሦስተኛ ከዋክብት ረገፉ። አራተኛ የቤተ መቅደስ መጋረጃ ተቀደደ። አምስተኛ አለቶች ተፈረካከሱ። ስድስተኛ መቃብራት ተከፈቱ። ሰባተኛ ሙታን ተነሱ። ጌታችን በመስቀል ላይ ሳለ የሚከተሉትን 7 አበይት ቃላት አሰምቶ ተናግሯል። አንደኛ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውኸኝ የሚል ነበር። ሁለተኛ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ሦስተኛ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ምሕረትን እንደለመነላቸው። አራተኛ እመቤታችንን ሴትዮ ሆይ እንሆ ልጅሽ ደቀ መዝሙሩንም እናትህ እንኋት በማለት የቃል ኪዳን እናትነትንና ልጅነትን ማከናወኑ። አምስተኛ አባት ሆይ በአንተ እጅ ነፍሴን አደራ እሰጣለሁ። ስድስተኛ ተጠማሁ። ሰባተኛ ሁሉ ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 75 እስከ 77። ሉቃስ ወንጌል ምዕራፍ 23 ከቁጥር 73 እስከ 77። ዮሐንስ ወንጌል ምዕራፍ 19 ከቁጥር 1 እስከ 30። ከ6 ሰዓት እስከ 9 ሰዓት ጨለማ ሆኖ ከቆየ በኋላ ከ9 እስከ ማታ እንደተለመደው ብርሃን ሆኗል። ወፍና ሰርክ ይበርህ ብርሃነ ፀሐይ እንዲል ዘካርያስ ምዕራፍ 14 ከቁጥር 7። በዚህ ዕለት 7 መስተጻረራን ወይም ጠበኞች ታረቁ፣ ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። ኤፌሶን ምዕራፍ 2 ከቁጥር 10፣ ቆላሲስ ምዕራፍ 1 ከቁጥር 20። ጌታችን በጠዋት በ3 ሰዓት ተገረፈ፣ በ6 ሰዓት ተሰቀለ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 1 እስከ 37። ሉቃስ ወንጌል ምዕራፍ 23 ከቁጥር 1 እስከ 44።
ዮሐንስ ወንጌል ምዕራፍ 19 ከቁጥር 1። በ9 ሰዓት ጌታችን በውሃው ተጠምቀን ደሙን ተቀብለን የእግዚአብሔርን ልጆች እንሆን ዘንድ ከቀኝ ጎኑ ጥሩ ውሃ ትኩስ ደም አፈሰሰልን። ዮሐንስ ወንጌል ምዕራፍ 19 ከቁጥር 34። በ11 ሰዓት ዮሴፍና ኒቆዲሞስ ከመስቀል አውርደው ሽቶ እየረበረቡ በድርብ በፍታ ገንዘብ ገንዘው ቀበሩት። ሉቃስ ወንጌል ምዕራፍ 23 ከቁጥር 50 እስከ 54። ዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42። ቅድስት ነፍሱ ወደ ሲኦል ወርዳ ነፍሳትን ነፃ አወጣች። በዚህ ጊዜ ብርሃነ መለኮቱ በሲኦል ተገለጠ። ስለዚህም ንሴብሖ ለእግዚአብሔር እየተባለ ይዘመራል። ከሆሳዕና አንስቶ ተከልክሎ የነበረው ኑዛዜ ይናዘዛል፣ ጸሎተ ፍትሐትም ይደረጋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።